ከኮንዶሚኒየም ቁጠባ ጋር በተያያዘ አዲስ መረጃ ይፋ ተደረገ። በዚህ መረጃ መሰረት በ1997 እና በ2005 ለ20/80 እና ለ40/60 የቤት ባለቤት ለመሆን የተመዘገቡ ነዋሪዎች መቆጠብ የሚገባቸው የገንዘብ መጠን ይፋ ተደርጓል። በሌላ በኩል ደግሞ የነዳጅ ዋጋ በከፍተኛ ደረጃ ሊጨምር መሆኑንና የመጀመሪያው የውጭ ኩባንያ በጋዝ ችርቻሮ የኢንቨስትመንት ፍቃድ ማግኘቱ ተጠቁመዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን 97 እና በ2005 ለ20/80 እና ለ40/60 የቤት ተመዝጋቢዎች ቁጠባችሁን እየቆጠባችሁ የቤት ዕድል እየጠበቃችሁ ላላችሁ በሙሉ ሊኖርባችሁ የሚገባው ወራዊ የቁጠባ መጠንን በተመለከተ አዲስ መረጃ ይፋ ተደርጓል። በዚህም እስከ ጥር 2018 ዓመተ ምህረት ማለትም ለ150 ወራት ልትቆጥቡት የሚገባው ዝቅተኛ የገንዘብ መጠን ምን ያህል መሆን እንዳለበት ነው የታወቀው። በዚህም መሰረት ለ40/60 ተመዝጋቢዎች ወራዊ ክፍያው ለባለ 3 መኝታ 2450 ብር፣ ለባለ 2 መኝታ 1550 ብር፣ ለባለ 1 መኝታ ደግሞ 1033 ብር መሆኑ ይታወሳል። በዚህ መሰረትም ለ150 ወራት የተቆጠበው የገንዘብ መጠን ደግሞ ለባለ 3 መኝታ 367500 ብር፣ ለባለ 2 መኝታ 232500 ብር፣ ለባለ 1 መኝታ ደግሞ 154950 ብር መሆኑ ታውቋል። ይህ መጠን ተመዝጋቢዎች የቤቱን 40% ቅድመ ክፍያ እንዲያሟሉ በምዝገባ ወቅት የተቀመጠው ዝቅተኛ ወራዊ ግዴታ መሆኑን የታወቀው። ቤቱ ደርሷችሁ ርክክብ በምትፈጽሙበት ወቅት ደግሞ መንግስት በሚያወጣው በወቅታዊ ዋጋ ጭማሪ የሚኖር እንደሚሆን ታውቋል። አሁን ደግሞ የ20/80 ቤቶችን እንመለከታለን። ለምዝገባ የሚያስፈልግ የቁጠባ መጠንን በተመለከተ ለነባር ማለትም ለ20/80 የ1997 ተመዝጋቢዎች ወራዊ ክፍያቸው ለባለ 3 መኝታ 685 ብር፣ ለባለ 2 መኝታ 561 ብር፣ ለባለ 1 መኝታ 274 ብር እንዲሁም ደግሞ ለስቱዲዮ 151 ብር ወራዊ ክፍያ መሆኑ ይታወቃል። በዚህ መሰረት ለ150 ወራት የተቆጠበው የገንዘብ መጠን ደግሞ ለባለ 3 መኝታ 102750 ብር፣ ለባለ 2 መኝታ 84150 ብር፣ ለባለ 1 መኝታ 41100 ብር፣ ለስቱዲዮ ደግሞ 22650 ብር መሆኑ ታውቋል። በአዲስ ማለትም ለ20/80 የ2005 ተመዝጋቢዎች ደግሞ ወራዊ ክፍያው ለባለ 3 መኝታ 489 ብር፣ ለባለ 2 መኝታ 401 ብር፣ ለባለ 1 መኝታ ደግሞ 196 ብር እንደሆነ ታውቋል። በዚህ መሰረት ለ150 ወራት የተቆጠበው የገንዘብ መጠን ደግሞ ለባለ 3 መኝታ 73350 ብር፣ ለባለ 2 መኝታ 60150 ብር፣ ለባለ 1 መኝታ 29400 ብር መሆኑ ታውቋል። ይህ መጠን ተመዝጋቢዎች የቤቱን 20% ቅድመ ክፍያ እንዲያሟሉ በምዝገባ ወቅት የተቀመጠ ዝቅተኛ ወራዊ ግዴታ ነው። ቤቱ ደርሷችሁ ርክክብ በሚፈጸምበት ወቅት በወቅታዊ ዋጋ ጭማሪ እንደሚኖር ይታወቃል። ለ10/90 የተመዘገቡ የመጀመሪያ የቁጠባ መጠን 187 ብር ቢሆንም ተመዝጋቢዎች በቁጥር ትንሽ ከመሆናቸው በላይ ለሁሉም ቤት መሰጠቱ ታውቋል። ከዚሁ ጎን ለጎን የአዲስ አበባ የቤቶች ልማትና አስተዳደር ቢሮ የከተማው አስተዳደር ለረጅም ጊዜ የቆየውን የቤት ፍላጎት ለማሟላት የተለያዩ የቤት ፕሮግራሞችን ተግባራዊ ማድረግ መቀጠሉን ያስታወቀው። እንደ ቢሮ ገለጻ በ1997 እና በ2005 የኮንዶሚኒየም ቤቶች ፕሮግራሞች ቁጠባ የጀመሩ ዜጎች በቀጣይ በሚኖሩ የግንባታ ፕሮጀክቶች አማካኝነት የመኖሪያ ቤት ለማግኘት ብቁ ይሆናሉ ተብሏል። የቢሮ የጽህፈት ቤት ኃላፊ አቶ አብዲሳ አራርሶ እንዳሉት በ1997 እና 2005 የቁጠባ መርሃ ግብሮች የተመዘገቡ ነዋሪዎች በ2014 በወጣው የመጨረሻው የኮንዶሚኒየም ቤቶች 14ኛ ዙር ዕጣ ውስጥ እንዲካተቱ ተደርጓል። በ1997 የተመዘገቡ ቆጣቢዎች በተለይም ለስቱዲዮና ለባለ 3 መኝታ የተመዘገቡት ሁሉም በሚባል ደረጃ ቤት ማግኘታቸውንና ቀሪ ቤቶችን ለ2005 ተመዝጋቢዎች ማስተላለፍ መጀመሩን አሳውቀዋል። የ1997 ቆጣቢዎች በ14ኛው ዙር ሙሉ በሙሉ ቤት አግኝተዋል ማለት ይቻላል ያሉት አቶ አብዲሳ ተገቢ ቁጠባቸውን በሰዓቱ ማጠናቀቅ ያልቻሉት ግን በኋላ ላይ መቆጠብ በመቀጠላቸው አሁን ላይ ብቁ የሚያደርጋቸውን ገንዘብ መቆጠባቸውን ገልጸዋል። ሆኖም በቀጣይ ዕጣ ሲወጣ ለ1997 ቆጣቢዎች ለብቻቸው የተለየ ወይም ልዩ ምደባ እንደማይኖራቸው አስረድተዋል። የቀሩት አብዛኛዎቹ የ1997 ቆጣቢዎች ለባለ 2 መኝታ ቤት የተመዘገቡ መሆናቸውን ጠቁመዋል። በአሁኑ ጊዜ በ5 አማራጮች ቤቶች በመገንባት ላይ በመሆናቸው የ1997 እና የ2005 ቆጣቢዎች ከሚገነቡት ቤቶች ወደፊት በሚሰጥ አቅጣጫ መሰረት ዕጣ እንዲወጣላቸው እንደሚደረግ ጠቁመዋል። አሁንም እንደተገለሉ የሚያምኑ ቆጣቢዎች ካሉ ቁጠባውን
እስከቀጠሉና የፕሮግራሙን መስፈርቶች እስካሟሉ ድረስ አሁንም ከቀጣይ የቤቶች ልማት የመጠቀም ዕድል እንዳላቸው ቢሮ አስታውቀዋል። በሌላ በኩል ደግሞ የነዳጅ ዋጋ በከፍተኛ ደረጃ ሊጨምር መሆኑንና የመጀመሪያው የውጭ ኩባንያ በጋዝ ችርቻሮ የኢንቨስትመንት ፍቃድ ማግኘቱ ተጠቆመ። ከዚህ ቀደም ለውጭ ባለሀብቶች ዝግ ተደርገው በነበሩ የኢንቨስትመንት መስኮች መሳተፍ እንዲችሉ በሚፈቅደው መመሪያ መሰረት የመጀመሪያው የውጭ ኩባንያ ከኢትዮጵያውያን ጋር በጋራ በመሆን በጋዝ ችርቻሮ ንግድ እንዲሰማራ የኢንቨስትመንት ፍቃድ ማግኘቱ ተሰምቷል። የኢንቨስትመንት ኮሚሽን በወጪ በገቢ በጅምላና በችርቻሮ ንግድ ስራዎች የውጭ ባለሀብቶች ወደ ሀገር ውስጥ በመግባት እንዲሳተፉ የሚፈቅደውን መመሪያ መሰረት በማድረግ ከኢትዮጵያውያን ጋር በጋራ በመሆን በጋዝ ችርቻሮ ንግድ ለመሰማራት ፈቃድ ማግኘቱን ከኮሚሽኑ የመረጃ ምንጮች መረዳት ተችሏል። ኩባንያው ኢትዮ የተፈጥሮ ጋዝ ግብይትና ስርጭት ወይም ኢትዮ ናቹራል ጋዝ ማርኬቲንግ ኤንድ ዲስትሪቢዩሽን ኃላፊነቱ የተወሰነ የግል ማህበር እንደሚሰኝ ምንጮቹ ገልጸዋል። የኩባንያው ባለቤትነት ከኢትዮጵያውያን ባለሀብቶች ጋር በጋራ የተያዘ መሆኑን በዚህም በጋዝ ችርቻሮ ንግድ ፍቃድ ያገኘ የመጀመሪያው የውጭ ኩባንያ እንደሆነ ምንጮቹ ገልጸዋል። የኩባንያው የአክሲዮን ድርሻ ምን ያህሉ በውጭ ባለሀብቶች ምን ያህሉ ደግሞ በሀገር ውስጥ ባለሀብቶች የተያዘ መሆኑንና የባለሀብቶቹ ማንነትና ሌሎች ዝርዝር መረጃዎችን ከኮሚሽኑ ለማግኘት የተደረገው ጥረት ባይሳካም ኩባንያው ፈቃድ ማግኘቱን ከምንጮቹ ማረጋገጥ ተችሏል። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ካሉብ በዓመት 111 ሚሊዮን ሊትር ማምረት የሚችል የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መመረቃቸውና ሁለተኛው ዙር ፕሮጀክት መስከረም 22 ቀን 2018 ማስጀመራቸው የሚታወስ ነው። በጋዝ ችርቻሮ ንግድ ፍቃድ ያገኘው ኢትዮ የተፈጥሮ ጋዝ ግብይትና ስርጭት ኃላፊነቱ የተወሰነ የግል ማህበር ፈቃዱን ያገኘው ይህን የተፈጥሮ ጋዝ ለመሸጥ እንደሚሆን ምንጮቹ ግምታቸውን ተናግረዋል። የኢንቨስትመንት ቦርድ በተከለከሉ የወጪ ገቢ ጅምላና ችርቻሮ ንግድ ስራዎች የውጭ ባለሀብቶች ኢንቨስትመንት ተሳትፎ አፈጻጸም መመሪያ መሰረት በችርቻሮ ንግድ ለመሳተፍ ማመልከቻ የሚያቀርብ ባለሀብት የኢንቨስትመንት ፍቃድ የሚያገኘው ኢንቨስትመንቱ በአይነትና በጥሬ ገንዘብ የተከፈለ ቢያንስ 2.5 ሚሊዮን ዶላር ካፒታል ያለው ከሆነና ይህ ካፒታል ኮሚሽኑ በሚመድበው ባለሙያ እንደሚረጋገጥ ይገልጻል። በተጨማሪም በኮሚሽኑ በሚለይ የታወቀ አገራዊ ወይም ዓለም አቀፋዊ አረጋጋጭ ተቋም የተዘጋጀ ዝርዝር የስብዕናና የአቅም መግለጫ ሪፖርት ሲያቀርብ መሆኑ በመመሪያው ላይ ተመላክቷል። የንግድና ቀጠናዊ ትስስር ሚኒስቴር በመመሪያው መሰረት የሚያከናውነውን የጅምላና የችርቻሮ ንግድን በተመለከተ በገበያ ስርዓት ውስጥ ሊያጋጥሙ የሚችሉ ጸረ ውድድር ተግባራትን ለመቆጣጠርና የሸማቾችን መብት ለማስከበር የሚያስችል አደረጃጀትና አሰራር እንደሚፈጥር መመሪያው ደንግጓል። ኢንቨስትመንት ኮሚሽን የውጭ ባለሀብቶችን ማመልከቻ እንደሚቀበል፣ ተጠባቂ ሁኔታዎችን መሟላታቸውን እንደሚመረምር፣ አግባብነት ያላቸው ሂደቶችን በመከተል የንግድ ምዝገባ እንደሚያከናውን፣ የንግድ ምዝገባ የምስክር ወረቀትና ኢንቨስትመንት ፈቃድ እንደሚሰጥ ተመላክቷል። የንግድና ቀጠናዊ ትስስር ሚኒስቴር የኢንቨስትመንት ፈቃድ ላገኙ የውጭ ባለሀብቶች የንግድ ስራ ፈቃድ እንደሚሰጥና የንግድ ስራ ሂደቶችን እንደሚቆጣጠር በመመሪያው ላይ ተገልጿል።